ከልክ ያለፈ ጭንቀት፣ ምንጩን የማታውቀው ሐዘን፣ መነሻውን ያላወቅከው ጭንቀት ልብህ ላይ ይሰፍናል። ሰበቡን አታውቀው ግን አጭንቅ ይልሃል። ታዲያ እንደዚህ አይነት ሁኔታ ሱፊያን ኢብኑ ዑየይና ተጠይቀው እጅጉን ያማረ መልስ መልሷል። ዘንቡን ሀመምተ ብሂ ፊ ነፍሲክ፣ ወንጀል ነው በውስጥ አስበኸው ልትሰራው ብለህ በነገራቶች አለመመቻቸት ያልሰራኸው፣ እንዲሁም አላህን ተባረከ ወተዓላ ምህረትን ያልጠየቅበት ወንጀል ነው ይላሉ። ታዲያ ምናልባት አሁን ላለንበት ጭንቀት፣ አሁን ላለንበት ሐዘን፣ አሁን ላለንበት የህይወት መመሰቃቀል የሰራነው ወንጀል ያለንበት ሁኔታ ቢሆንስ? ሁሌም ከአላህ ተባረከ ወተዓላ መልእክቶች ይመጡልናል። አላህ ወደ እሱ እንድንጠጋ ወደ እሱ እንድንመለስ ይፈልጋል። ለዚህም ነው አላህ እንዲህ የሚለው ከኔ የራቁቱ ከኔ እጅጉን ርቀው የሄዱት ከኔ ፊታቸውን ያዞሩት እኔ ለነሱ ያለኝን ናፍቆት ቢያውቁ ኖሮ በፍጥነት ወደ እኔ ይመለሱ ነበር ይላል አላህ። አላህ ብዙ መልእክቶችን ይልክልናል። ውስጣችንን ሰላም ይነሳናል፣ ልባችን እንዳይረጋጋ ያደርጋል። ታዲያ ያ ወደ እሱ እንድንመለስ ነው። ይሄ መንገድ ልክ አይደለም፣ እየሄድክበት ያለው ሁኔታ አግባብ አይደለም፣ እነዚህ ሰዎች አይጠቅሙህም፣ ይሄ ስራ አይሆንህም፣ ወደ እኔ ተመለስ እያለ አላህ ይጠራናል። እንደዚህ አይነት ምልክቶችን ራስህ ላይ ስታገኝ ወደ አላህ ተባረከ ወተዓላ ተመለስ። ያለህበትን ሁኔታ በደንብ ፈትሽ። ያለህንም ነገር በሙሉ አስተካክል። ህይወት እንዲስተካከልልህ ከአላህ ጋር ያለውን ነገር በሙሉ አስተካክል። ያኔ ህይወት በሙሉ ትስተካከልልሃለች። አላህ ያስደስታችሁ።